ነፍስ ውጪ የነፍስ ግቢለት ነበር። አየር ወለዱ ጀነራል አበራ አበበ የገዛ አለቃቸውን የመከላከያ ሚኒስትሩን ጀነራል ኃይለ ጊዮርጊስን በሽጉጥ ገድለው የዘበኛ ልብስ አስወልቀው የወታደር ዩኒፎርማቸውን ቀይረው ሲኒማዊ ኩነት በሚመስል አኳኋን አጥር ዘለው ከመከላከያ ግቢ ያመለጡበት ቀትር። ይህም ታሪክ አሻሚ ነው። ለምን አመለጡ? ለምንስ ሚኒስትሩን ገደሉ? እንዴት መፈንቅለ መንግስትን የሚያህል ነገር እየመሩ አንድ ሚኒስትር ስለገደሉ ብቻ እንደ ተራ ነፍሰ ገዳይ ሊያመልጡ ይችላሉ? ይህ ለሶስት አስርት ዓመታት ያልተመለሰ ጥያቄ ነው። የግንቦት 8 የነፍስ ውጪ የነፍስ ግቢለት ጀነራል ፈንታ በላይ ለ3 ቀን 3 ሌሊት ኮንቴነር ውስጥ የሚላስ የሚቀመስ በሌለበት የተደበቁበት ምሽት። ጀነራል ፈንታ የትምህርት ዝግጅታቸውና የአመራር ብቃታቸው ለርዕሰ ብሔርነት አሳጭቷቸዋል። ምናልባትም መፈንቅለ መንግስቱ ተሳክቶ ቢሆን ኖሮ ኢትዮጵያን የሚመሯት ፕሬዝዳንት ፈንታ በላይ ነበሩ። ይህን የጀነራሉን ፈንታ በላይ ድርጊት ተከትሎ ማሽሟጠጥ የሚቀናው ሰፊው ሕዝብ እንዲህ ሲል ተቀኝቶባቸዋል። ፔፕሲ ኮካ ኮላው በከተማው ጠፍቶ ፋንታ ተገኛሉ በኮንቴነር ሞልቶ እያሉ አለገጡባቸዋሉ። ሁሉም በላይ ኢትዮጵያ በብዙ ጽናት በብዙ ትጋት አምጣ የወለደቻቸው ለወግ ለማዕረግ ያበቃቻቸው እጅግ ውድና ምትክ የለሽ የሚባሉ ጄኔራሎችን በአንድ ጀንበር ያጣችበት ምሽት ነበር ግንቦት 8። አይደለም ሀገረ ኢትዮጵያ ቀርታ አህጉረ አፍሪካ ሳትቀር ከተቀረው ዓለም ወራሪ ጦር ቢገጥማት እንኳ ከፊት ለፊት ልታሰልፋቸው የምትችላቸውን ምርጥ ጄኔራሎች ነበር በዚህ ዕለት ያጣቸው ግንቦት 8 ቀን። ጓድ ሊቀመንበር መንግስቱ ምስራቅ ጀርመን ለመጎብኘት ክብርት ወይዘሮ ቡዋንችንና ልጃቸውን ትዕግስትን ወይንም ደግሞ ትምህርትን አስከትለው በትረ መኮንናቸውን እየወዘወዙ ቦሌ ተገኙ። ልክ ረፋድ ላይ መንጌ ቆቅ ናቸው። ሆን ብለው ሰዓት ያዛባሉ። ጠላትን ለማወናበድ ወይ ረፈድ ወይ ቀደም ይላሉ። እርሳቸው ላይ የሚዶልተው ብዙ ነዋ። ያንም ዕለት እንዲሁ አደረጉ። ማልጄ ነው የምሳፈረው ብለው ለደህንነት ሚኒስትራቸው ተናገሩ። ሚኒስትሮቻቸው እውነት መስሏቸው ቦሌ ማልደው ደረሱ። እርሳቸው ግን ረፋድ ላይ ግንባራቸውን ቅጭም አድርገው ከቻሉ። መንጌ ብልጡ ብልጣ ብልጡ። ብዙ ጄኔራሎች እስከዚያ ሰዓት ድረስ ይቁነጠነጡ ነበር። ቶሎ ወደ ቢሮ መመለስ አለባቸው። አጣዳፊ ስራ ነው የሚጠብቃቸው። መንጌን ወደ መንግስተ ሰማይ ልኮ መሬት ላይ አዲስ መንግስት የማቆም ብርቱ ስራ አለባቸው። የማይቀርበት ድንቅ ቀጠሮ። ጄኔራሎቹ ጦርነት ታክቷቸዋል። በመንጌ ቆራጥ አብዮታዊ አመራር ሺህ የድሃ ልጆችን መማገድ አንገሽግሿቸዋል። በአፋ ቤት በቀይ ኮከብ በባህረ ነጋሽ ዘመቻ 10 ሺዎች እንደ ቅጠል ረግፈዋል። ጦርነትን እንደ ሥራ የያዘ መንግስት ህዝብ ሊመራ እንዴት ይቻለዋል ሲሉ ነበር ድምፃቸውን ዝግ አድርገው የሚያጉረመረሙት። መንግስቱ ይህን ማጉረምረም ከሰሙ ጄኔራሎችን አይምሯቸውም። ማዕረጋቸውን በመቀስ ግንባራቸውን በሽጉጥ ሊነድሉት ይችላሉ። አድርገውታልም። የናደው እዝ ዋና አዛዥ ብርጋዴር ጄኔራል ታሪኩ አይኔን አሳዛኝ ፍጻሜን የሰማ ከመንጌ ጋር አይቀልድም። ያልማዝን ጠባሳ ያየ በእሳት አይጫወትም እንዲል ማለት ነው ያገሬ ሰው። የሀገሪቱ ምጣኔ ሀብት ደቋል። ህዝቧ ተርቧል። ወታደሩ ኮቾሮ እየበላ ነው የሚዋጋው። የገዛ ልጁንና ሚስቱን እንኳን ማየት አይፈቀድለትም። ጄኔራሎቹ የገዛ ወገናችንን ትርጉም በሌለው ጦርነት ለምን ጨርሳለን? ደግሞስ የሰሜኑ ችግር በፖለቲካ እንጂ በአፈሙዝ ይፈታል እንዴ እያሉ ያጉረመረሙ ነበር። መንጌ ግን መስሚያቸው ጥጥ ነው። ጆሮ ዳባ ልበስ ብለውታል ላይሰሙ ነገር። ኮሎኔል መንግስቱ ግን ሁሉም ነገር ወደ ጦር ግንባር እያሉ ጦርነቱን ገፉበት። በዚያ ላይ ከጦር አዛዦቻቸው ይልቅ ካድሬዎቻቸውን ማመኑ ላይ ተጉበት። እነሱን ማመን አበዙ። ይህ ሰውዬ እኛን የማይሰማን ከሆነ ለምን አናስወግደው አሉ ጄኔራሎቹ ማንም ሳይሰማቸው። መፈንቅለ መንግስት ለማካሄድ ዝግጅቱ ተጧጧፈ። ለዚያ ነው ያን ቀን ግንቦት 8 መንጌን ቶሎ መሸኘት የነበረባቸው። ከሻቢያ ጋር ቶሎ ለድርድር መቀመጥ ያሻል። ይህንን የውጭ ሽርጉድ ገና ድሮ መንጌን የከዱት ሻለቃ ዳዊት ወልደ ጊዮርጊስ አስተናግደውታል። ጄኔራሎቹ የመንጌን ወደ ምስራቅ ጀርመን መሸኘት በጉጉት እየጠበቁ ያሉ ይመስላሉ። ከዛሬ 3 አስርት ዓመታት በፊት ግንቦት 8 ረፋድ ላይ ሰዓቱ አልገፋ አለ። ወግነውና መሪን መሸኘት ጓድ ሊቀመንበርን በሰላም አይመልሶ እያሉ
ቀኝ ግራ ተሰይመው ተሰናበቷቸው የገዛ ጄኔራሎቻቸው። መንጌ ያችን ተወርዋሪ ኮከብ የመሰለች ፈገግታቸውን ቦግልም እያደረጉ አጸፋውን መለሱ። ለምን ይሆን ግን ፈጣሪ ለአምባገነኖች ችምችም ያለ የተፈለፈለ በቆሎ የሚመስል ጥርስና ረጅም ዕድሜ የሚቸራቸው? ይህ የሁሉ ሰው ጥያቄ ነው። የሚደንቀው ታዲያ በዚያች ዕለት የቦሌ ሽኝት ጄኔራል መርዕድ ንጉሴ አልተገኙም። ይሄ ቀላል ፕሮቶኮላዊ ጸጥ ተብሎ ሊታለፍ ይችላል። ጊዜ አጥተው ነው ሊባልላቸውም ይችላል። ምክንያቱም ዘመኑ የጥድፊያ ነዋ፣ የጦርነት ጊዜ፣ ፋታ የማይሰጥ አንገብጋቢ ወቅት። በየግንባሩ ገንጣይ አስገንጣይ ለመፋለም የወገን ጦር ከሺህ የወንበዴው ጦር ጋር ተናንቆ እየተዋደቀ ነው፣ ፈንጂ እየረገጠ ነው። በእንዲህ ያለ ቀውጢ ጊዜ ለሽኝት መኳኳል ቅንጦት ሊሆን ይችላል። ቢሆንም ጄኔራሉ ደግ አልሰሩም ነበር። መርዕድ ምነው ቀረ? ምንስ ብርቱ ጉዳይ ቢገጥመው ቆራጡን መሪያችንን መሸኘት አልነበረበትም እንዴ የምትል የስናፍጭ ቅንጣት ታህል ጥርጣሬ ሳይገባቸው የቀረ አልመሰለንም። የደህንነት ሹሙ ኮሎኔል ተስፋዬ ወልደስላሴ ኤታማዦር ሹሙ ደግ አልሰሩም። እንደምንም ብለው አለቃቸውን መሸኘት ነበረባቸው። እርሳቸው በተቃራኒው መከላከያ ሚኒስቴር ውስጥ ከኢትዮጵያ ሆቴል ፊት ለፊት ከአምባሳደር ሲኒማ ጎን ከቢሮአቸው ቁጭ ብለው የክፍለ ዘመኑን አስገራሚ የስዒረ መንግስት ተውኔት እየጻፉ ይገኛሉ። ጓድ መንግስቱ ለምሳ ያሰቧቸውን ለቁርስ ማድረግ ተክነውበት ሊሆን ይችላል። በዚያች ዕለት ግን ቁርስም ምሳም እራትም ሊደረጉ የነበሩ እርሳቸው ነበሩ። ይህንን ፈጽሞ አያውቁም። አውሮፕላኑን የተሳፈሩትም የእሳት ራት ሆነው ነው። የተሳፈሩበትን አውሮፕላን ሰማይ ላይ እንዳለ የማጋየቱ ነገር ያበቃለት ተቦክቶ ያለቀ የደቀቀ ጉዳይ ነው። ይህንን ያጸደቁት ደግሞ ከሞላ ጎደል ሁሉም የጦር አዛዦች ነበሩ። ድንገት መንጌን ሸኝተው ሲመልሱ ቆፍጣና ወታደራዊ መንፈሳቸው በኖና ተኖ የባህታዊ ሐሳብ በልባቸው አደረ። ጓዶች ለምን እናጋየዋለን ግን? እንዴት ማለት? እሱን ለመግደል ብለን የሰባ ንጹሃን ነፍስ ከምናጠፋ ኖ ወደ ኋላ ባንመለስ ነው የሚሻለው። በዚህ ጉዳይ ተስማምተን የጨረስነው ነው አይደለም። ተስማምተን ሊሆን ይችላል። ነገር ግን ወይዘሮ ባንቺስ፣ ልጆቻቸውስ፣ የአብራሪዎቹስ ወገኖቻችንስ? እነሱስ ቢሆኑ ወገኖቻችን አይደሉም እንዴ? ምን አጠፉና ነው በዚህ ሰውዬ ጦስ የሚጠፉት? ይሄ ሐሳብ ምናልባት ከአየር ኃይል አዛዦቹ ከጄኔራል አምሃ የመጣ ሳይሆን አይቀርም። እና ምን በጀ ጓዶች? ምናልባት እርጋታ የማይለያቸው ሰብሳቢው ጄኔራል መርዕድ እንዲያጠይቀው ሊሆን ይችላል። ባይሆን በጦር አውሮፕላን አስገድደን አስመራ ብናሳፍረው አይሻልም እንዴ? ይሄ ደግሞ ከጄኔራል አምሃ የመጣ መፍትሄ ሊሆን ይችላል። አስመራ የማይሆን ነው። በሙሉ መንጌ የሚል አየር ወለድ ነው ያለው እዛ። በዚህ ጊዜ ምናልባትም የዘመቻ አዛዡ ጄኔራል አበራ እምር ብለው እንዲተናግረው ይሆናል። ምንድነው ይሄ ውልውል? ተስማምተን ተግባብተን በአንድ ያጸደቅነውን የምን መንሸራተት ነው? ይሄ እኮ ፌዝ አይደለም፣ መፈንቅለ መንግስት ነው እያካሄድን ያለ ነው ጓዶች። ኋላ የምንጋየው እኛው ነን። ውርድ ከራሴ በሉ ጓዶች፣ ተጠንቀቁ። ጄኔራሎቹ መግባባት ተሳናቸው። ይህ ጉዳይ የመጨረሻቸው መጀመሪያ ሆነ። ጄኔራሎቹ በመከላከያ